ሰላም ዛሬ የተለያዩ ጉዳዮችን እያነሳን ከናንተ ጋር ቆይታዎችን እናደርጋለን። እንደሚታወቀው በትላንትናው ዕለት ዕለተ እሁድ መሆኑን አስመልክቶ እንግዲህ በተለያዩ የአውሮፓ መድረኮች በርከት ያሉ ጨዋታዎችም ተደርገው ነበር። በተለይ በፕሪሚየር ሊጉ ጨዋታዎች ነበሩ። እንደዚሁ ደግሞ በቡንደስሊጋውም በላሊጋውም ጨዋታዎች ተደርገው ነበር። በቡንደስሊጋው ትላንትና ሃሪኬን እንግዲህ የዋንጫ እርግማኑም የተሰበረበት ነው ማለት ይቻላል። ሊቨርኩሰን ነጥብ መጣሉን ተከትሎ እንግዲህ ትላንትና ሃሪኬን እንግዲህ የቡንደስሊጋውን ዋንጫ ከመሆኑ ጋር ማሳካቱ የተረጋገጠበትም ቀን ነበር። እንደዚህ ደግሞ ሌሎች ጉዳዮችም አሉ። ከዝውውር አምድም ብዙ ጉዳዮች ተባሉ ይገኛሉ። ቀደም ብለን እንግዲህ ከፕሪሚየር ሊግ ጨዋታዎች ጅማሬያችንን እናደርጋለን። ከፕሪሚየር ሊግ ጨዋታዎች እንግዲህ ጅማሬያችንን ስናደርግ እንግዲህ በጊቴክ ኮሚኒቲ ስታዲየም የተደረገውን ጨዋታ ቀዳሚ እናደርጋለን። በዚህም ጨዋታ እንግዲህ 18915 ደጋፊዎች ተሳትፎበታል። ብሬንትፎርድ በሜዳው ማንቸስተር ዩናይትድን ያስተናገደበት ነበር። እንግዲህ በዚህም ማንቸስተር ዩናይትድ እንግዲህ በፕሪሚየር ሊጉ ከረጅም ዓመታት በኋላ በስድስት ጨዋታዎች ላይ ማሸነፍ ያልቻለበት ጨዋታ ነበር። የትላንትና ጨዋታ ከብሬንትፎርድ ያደረገውን ጨዋታ እንግዲህ 4-3 በሆነ ውጤት ዩናይትድ ሽንፈትን አስተናግዷል። በእርግጥ ማንቸስተር ዩናይትድ እንግዲህ አሁን ትኩረቱ ዕለተ ሐሙስ የሚደረገው አትሌቲክ ቢልባኦ የመልስ ጨዋታ ላይ ነው የሚሆነው። በአውሮፓ ሊግ ጨዋታ ላይ ሩበን አሞሪም በዚህ ላይ ትኩረት አድርጎ ተጫዋቾችንም እንግዲህ ለማስቀመጥ ጥረት አድርጓል። ለማንኛውም ትላንትና የተደረገውን ጨዋታ አሳልፉን ለመመልከት ያህል በዩናይትድ በኩል እንግዲህ ትላንትና ግብ ጠባቂ ነው የተሰለፈው አልታይ ባይንድር ነበር። ከዛ በኋላ በተከላካይ መስመር ደግሞ ፍሬድሪክሰን አለ፣ ዲላይት እና ሾው አሉ። ወደ በመሃል ደግሞ ዶርጉ፣ ኡጋርቴ፣ ማይኖ፣ አማስ ተሰልፈዋል። በፊት መስመር ላይ ማውንት፣ ጋርናቾ እና ቺዶ ኦቤ ተሰለፉበት ነበር። በተቀያሪ ወንበር ላይ ማጉዌር፣ ዮሮ፣ ዲያሎ፣ ኤሪክሰን እና ሊንደሎፍ ነበሩ። በዚህም ጨዋታ እንግዲህ ብሩኖ ፈርናንዴዝ እና የመሳሰሉ ተጫዋቾችን እንግዲህ በቋሚ አልተጠቀማቸውም ወይንም በተቀያሪ ወንበር ላይም አልነበሩ። ምክንያቱ ደግሞ ለሐሙሱ ጨዋታ እረፍት ለመስጠት አስበው ነው። ተጫዋቾች ለጉዳት እንዲዳረጉ አልፈልግም የሚል አስተያየት ሰጥተው ነበር ሩበን አሞሪም። ከዚህም ጋር ተያይዞ ተጫዋቾቹን አስቀምጧቸው የጀመረበት አጋጣሚ ነበር። ወደ ጨዋታው ሲንመለስ እንግዲህ በጨዋታው ብሬንትፎርዶች እንግዲህ ጨዋታውን 4-3 ማሸነፍ ቻሉበት አጋጣሚ ነበር። ገና በ27ኛ ደቂቃ ላይ ግብ አስቆጥሯል በእርግጥ ብሬንትፎርድ። ከዛ ቀድሞ ግን ሞሰን ማውንት በማንቸስተር ዩናይትድ በኩል በ14ኛ ደቂቃ ማንቸስተር ዩናይትድን ቀዳሚ የምታደርግ ግብ አስቆጥሮ ነበር። ነገር ግን ከ14 ደቂቃ ልዩነት በኋላ ሉክሾ በራሱ መረብ ላይ ግብ አስቆጥሮ ጨዋታው 1-1 መሆን የቻለበት አጋጣሚ ነበር። በ33ኛ ደቂቃ ላይ እንደዚህ ደግሞ ኬቪን ስኬዲ በሁለተኛው ግብ ለብሬንትፎርድ አስቆጠረ። ጨዋታው 2-1 በሆነ ውጤት እስከ ሁለተኛው አጋማሽም ጀምሮ ቆይቶ ነበር። ነገር ግን በ70ኛው ደቂቃ ላይ ኬቪን ስኬዲ ለራሱ ሁለተኛውን ግብ ለቡድኑ ሶስተኛው ግብ አስቆጥሮ ጨዋታውን 3-1 ማድረግ የቻለበት አጋጣሚ ነበር። በ4 ደቂቃ ላይ ደግሞ ዮሐን ዊሳ አራተኛውን ግብ ለብሬንትፎርድ ማስቆጠር የቻለበትም አጋጣሚ ነበር። ከዛ በኋላ ዩናይትድ እንግዲህ ውጤቱን ለመቀየር እንግዲህ የተቻላቸውን ሁሉ ያደረጉበትም አጋጣሚ ነበር ማለት ይቻላል። አሌሃንድሮ ጋርናቾ በ82ኛ ደቂቃ ላይ ለማንቸስተር ዩናይትድ ሁለተኛውን ግብ አስቆጠረ። ከዛ ደግሞ ከጉዳት የተመለሰው እንግዲህ አማድ ዲያሎ 95ኛው ደቂቃ ላይ ለዩናይትድ ሶስተኛው ግብ ማስቆጠር ችሎ ነበር። ነገር ግን ሽንፈትን ማስተናገድ የቻለበት አጋጣሚ ነበር። ብሬንትፎርድ እንግዲህ ጨዋታውን 4-3 በሆነ ውጤት ማሸነፍ የቻለበት አጋጣሚ ነበር። በእርግጥ ሞር ለብሬንትፎርድ ያስፈልጋል ማለት ይቻላል ውጤቱ። ዩናይትድ እንግዲህ አሁን ላይ ውጤቱን ማሸነፍ ቢችል እንኳን ምናልባትም ለክለቡ ለስሙ ተብሎ ከሚደረግ ውጪ ምንም አሁን እንግዲህ ታሪኮች ተበላሹ ነው የሚገኙት በማንቸስተር ዩናይትድ ቤት እንግዲህና 6 ጨዋታዎች ላይ እንደዚህ ማሸነፍ አለመቻል በረጅም ዓመት ውስጥ የነበረ ታሪክ ነው በማንቸስተር ዩናይትድ ቤትና ብዙ ታሪኮች ተበላሹ እንደሆነ ይታወቃል በማንቸስተር ዩናይትድ ቤትና ለዚህ ካልሆነ በስተቀር ዩናይትድ አሁን ላይ የሚጨምረው ነገር የለም። ነገር ግን አሁን ትኩረቱን የአውሮፓ ሊግ ላይ አድርጎ ቻምፒየንስ ሊግ ለመሳተፍ ቢያተኩር የተሻለ ነው። ስለዚህ አሰልጣኙም ይሄን ስላመኑ ተጫዋቾችንም ሙሉ ለሙሉ ተጠቀሙ አይደለም። ትላንትና የመጀመሪያ ጨዋታ ነበር በፕሪሚየር ሊጉ። ሌላኛው ደግሞ ብራይተን ከኒውካስትል ያገናኝ ጨዋታ በአሜክስ ስታዲየም የተደረገው ጨዋታ ነበር። ለም በ31580 ደጋፊዎች ፊት ተደርጓል። ይህም ጨዋታ ብራይተኖች እንግዲህ በዚህ ጨዋታ ቀዳሚዎች ነበሩ። ሚንቴ በ28ኛ ደቂቃ ላይ ባስቆጠረው ግብ ብራይተን 1-0 ጨዋታውን እየመሩ ቢቆዩም ነገር ግን በ89ኛ ደቂቃ የኋላ ኒውካስትሎች እንግዲህ ፍጹም ቅጣት ምት ታገኙ። ይህን ፍጹም ቅጣት ምት እንግዲህ አሌክሳንደር አይዛክ በ89ኛ ደቂቃ ወደ ግብ ቀይሯት ጨዋታው 1-1 በሆናቸው ውጤት መጠናቀቅ ያለበት አጋጣሚ ነበር። ሌላኛው ጨዋታ በለንደን ስታዲየም የተደረገው የለንደን ደርቢ ነበር። በዚህም እንግዲህ 62400
438 ደጋፊዎች ተሳትፎታል። በዚህ ጨዋታ ላይ ተመልካቾች ነበሩ። ዌስትሃም ከስፐርስ ያደረጉት ጨዋታ ነበር። እንግዲህ ዌስትሃሞች እንግዲህ በጥሩ መነቃቃት ላይ ነው የሚገኙት። በሜዳቸው ከቶተንሃም ስፐርስ ጋር ያደረጉት ጨዋታ እንግዲህ አላሸነፉም። በእርግጥ ጨዋታው 1-1 በሆናቸው ውጤት መጠናቀቅ ያለበት አጋጣሚ ነበር። የለንደን ደርቢም ከመሆኑ ጋር ተያይዞ ጨዋታው ትንሽ ኃይል የበዛበት ኃይል የቀላቀለበት ጨዋታ ነበር የተመለከት ነው። ዌስትሃሞች እንግዲህ ቅድሚያ ግብ ተቆጥሮባቸው ነበር። ኦዶበርት እንግዲህ በ15ኛ ደቂቃ ቶተንሃም ስፐርስን ቀዳሚ ማድረግ የቻለበት አጋጣሚ ነበር። ከዛ በኋላ ግን በ28ኛ ደቂቃ ላይ ጀራርድ ቦወን ለዌስትሃም አቻነቷን ግብ አስቆጠረ። ሁለተኛው አጋማሽ ብዙም ጎል ሳንመለከት ጨዋታው በዚሁ 1-1 መጠናቀቅ የቻለበት አጋጣሚ ነበር። ምሽት 12 ሰዓት ከ30 የተደረገው ጨዋታ ደግሞ ቼልሲን ከሊቨርፑል በስታንፎርድ ብሪጅ ያገናኝ ጨዋታ ነበር። በእርግጥ ድባቡ እንደ ቀድሞ ማያረገው ሊቨርፑል ሻምፒዮን መሆኑን ካረጋገጠ በኋላ የሚጫወተው ነው። ነገር ግን ቼልሲ ቻምፒየንስ ሊግ ውስጥ ለመሳተፍ የሚያደርገው ጨዋታ መሆኑ ትልቅ ትንቅንቅ ነበረው። ትላንትና ለየት ያለ የሚያደርገው ደግሞ ቼልሲ አጨብጫቢዎች ነበሩ በትላንትና ጨዋታ ላይ። እንደሚታወቀው ሊቨርፑል ሻምፒዮን መሆኑን አስመልክቶ ቼልሲዎች እንግዲህ የሊቨርፑል ተጫዋቾች ለየት ያለ አቀባበል አድርገውላቸዋል። ወደ ሜዳ ሲገቡ ያጨበጨቡ ተቀብለዋቸዋል። ነገር ግን ቼልሲ ያጨበጨቡ ቢቀበሏቸው እንኳን አልተሸነፉም። በጨዋታው አጨብጭበው በጨዋታው መሸነፍ ምናልባትም ለቼልሲ ቶፕ 6 ውስጥ ላለ ክለብ ከመሆኑ ጋር ተያይዞ ምናልባት ትንሽ የሚከብድ ነገር ሊሆን ይችል ነበር። ነገር ግን ቼልሲ አጨብጭቦ ተቀብለው አሸንፎ ሸኝቷቸዋል የአርነ ስሎቱን ክለብ ሊቨርፑልን። በትላንትና በኩል በቼልሲ በኩል ኤንዞ ፈርናንዴዝ ልዩ ተጫዋች ነበር ማለት ይቻላል። በ3ኛ ደቂቃ ለቼልሲ ቀዳሚውን ግብ አስቆጠረ። ከዛ በ56ኛ ደቂቃ ደግሞ ኳንሻይ በሊቨርፑል በኩል በራሱ መረብ ላይ ግብ አስቆጥሮ ቼልሲ 2-0 እየመራ ጨዋታው ለረጅም ሰዓት ከቆየ በኋላ በ85ኛ ደቂቃ ላይ ቨርጂል ቫን ዳይክ በሊቨርፑል በኩል እንግዲህ አንድ ግብ አስቆጠረ። ጨዋታው 2-1 ከሆነ በኋላ መልሶ ደግሞ በ96ኛ ደቂቃ የተገኘውን ፍጹም ቅጣት ምት ኮል ፓልመር ወደ ግብ በመቀየር ጨዋታው በቼልሲ 3-1 አሸናፊነት መጠናቀቅ የቻለበት አጋጣሚ ነው ያለው። ቼልሲ አሁን እንግዲህ የሻምፒየንስ ሊግ ተስፋው ድጋሚ እንዲለመልም ያደረገበት አጋጣሚም ነበር። ትናንትና ቼልሲ ማሸነፉን ተከትሎ የፕሪሚየር ሊጉን ደረጃ ሰንጠረዥ ለማንሳት እንሞክር። በዚህም እንግዲህ ሊቨርፑል አሁን በ82 ነጥብ አረጋግጧል ሻምፒዮን መሆኑን። አርሰናል በ67 ይከተላል፣ ማንቸስተር ሲቲ በ64። በነገራችን ላይ ፔፕ ጋርዲዮላ አሁንም ቢሆን አርሰናልን ከሁለተኛ ደረጃ የማስወጣት አዝማሚያ እየታየን የሚገኘው። ምክንያቱም ደግሞ አርሰናል ከጨዋታ ነጥቦችን የጣልን የሚገኘው በቦርንማውዝ ተሸንፏል፣ ሽንፈትን አስተናግዷል። ከዚህ በኋላ ደግሞ ሊቨርፑልንም የሚያስተናግድበት ጨዋታ አለው። ስለዚህ ምናልባትም ፔፕ ጋርዲዮላ መጥፎ ሲዝን አሳለፉ የተባሉ ሁለተኛውን ሊጨርሱ የሚችሉበት አጋጣሚ እየተፈጠረ ነው የሚገኘው። ሲቲ ደግሞ አሁን ላይ በጥሩ መነቃቃት ላይ ነው የሚገኘው። ስለዚህ አርሰናል በ67 ይከተላል፣ ማንቸስተር ሲቲ 64 አለው፣ ሶስተኛ ነው። ኒውካስትልም 63 አለው፣ አራተኛ ነው። ቼልሲም 63 ነው ያለው፣ አምስተኛ ነው። ስለዚህ ምናልባትም ከዚህ በኋላ አርሰናል ሁለተኛ ደረጃ ብቻ ነጥቦችን የሚጥል ከሆነ ሁለተኛ ደረጃ ብቻ ሳይሆን የሚያጣው ሻምፒየንስ ሊጉን ሊያጣ የሚችልበት አጋጣሚ ሊኖር ይችላል። ሻምፒየንስ ሊግ ተሳትፎ ቦታውን ምክንያቱም አምስተኛ ደረጃ ላይ ተቀምጦ የሚገኘው ቼልሲ 63 አለው፣ አርሰናል ሁለተኛ ደረጃ ተቀምጦ የሚገኘው 67 አለው። ስለዚህ የአራት ነጥብ ልዩነት ነው ያለው። ስለዚህ ከዚህ በኋላ ባሉት ጨዋታዎች ላይ በሁለት ጨዋታ ላይ ነጥብ የሚጥል ከሆነ ከሻምፒየንስ ሊግ ሊወጣ የሚችልበት አጋጣሚ ሊፈጠር ይችላል። ስለዚህ አርቴታ ይህንን በትክክል ሊመለከቱ እንደሚያስፈልግ የሚያሳይ ነው። ምክንያቱም ለረጅም ጊዜ ሁለተኛ ሆኖ ከቆየ በኋላ ከዚህ ቦታ መንሸራተት ምናልባት ለአርሰናል ደጋፊዎች ጥሩ ዜና ላይሆን የሚችልበት አጋጣሚ ሊኖር ይችላል። ኖቲንጋም ፎረስት 60 ነጥብ ይዞ 6ኛ ነው። አስቶን ቪላም 60 አለው፣ 7ኛ ነው። ስለዚህ እስከ 7 ያሉ ክለቦች ቻምፒየንስ ሊግ ተሳትፎን ለማግኘት እንግዲህ ይታገላሉ ተብሎ ነው የሚጠበቀው። እንደሚታወቀው የፕሪሚየር ሊጉ ብዙ አጓጊ ያልሆነበት ምክንያት ሻምፒዮን ነው ሊቨርፑል በጊዜ ተለይቷል። ወራጆቹም ሶስቱም በመጡበት አመት እንግዲህ ተሸኝቷል ወደ ሻምፒዮንሺፑ። ስለዚህ ብዙ ለየት ያለ ነገር የሚጠበቅ የለም። ሻምፒዮንሺፕ የሚወርዱትም የተረጋገጠበት ነው። ትላንትና በቡንደስሊጋውም ጨዋታዎች ነበሩ። እንግዲህ ትላንትና በቡንደስሊጋ ከተደረጉ ጨዋታዎች መካከል እንግዲህ በኤስጂኤል አሬና ስታዲየም የተደረገው በ28660 ደጋፊዎች ፊት ሲጠበቅ የነበረው ኦግስበርግን ከሆልስቴን ኪል ያደረጉት ጨዋታ ነበር። ሆልስቴን ኪል እንግዲህ ጨዋታው 3-1 በሆነ ውጤት ማሸነፍ ቻለ። በሆልስቴን ኪል በኩል ሶስቱን ጎሎች እንግዲህ ማኪኒው በ25ኛ ደቂቃ እንደዚሁም ደግሞ በርሃንድሰን በ40ኛ በ51ኛ ደቂቃ ሁለት ጎሎችን ሲያስቆጥር የኦግስበርግን ብቸኛ ጎል እንግዲህ ሞኒዮ አስቆጥሮ ጨዋታው በሆልስቴን ኪል 3-1 አሸናፊነት መጠናቀቅ የቻለበት አጋጣሚ ነበር። ሌላኛው ተጠባቂ ጨዋታ በአውሮፓ ፓርክ ስታዲየም የተደረገው ጨዋታ በ34700 ደጋፊዎች ፊት ፍሬቡርግ በሜዳው ሊቨርኩሰን ያስተናገደበት ጨዋታ ነበር። ትላንትና ሊቨርኩሰን ጨዋታውን አሸንፎ ቢሆን ኖሮ ከትላንት ወዲያ ሞኒክ ነጥብ መጣሉን ተከትሎ የኋላ ሞኒኮች በነገራችን ላይ ሊደሰቱ ወደ ትራክ ውስጥ ሊገቡ ተሰልፈው ባሉበት ሁኔታ 93ኛ ደቂቃ ላይ ግብ ተቆጥሮባቸው 3 አቻ ጨዋታው ተጠናቀቀና
የዋንጫ ደስታቸውን ሴሌብሬት ሳያደርጉ የቀሩበት አጋጣሚ ነበር ትላንትና። ከዚህ ጋር ተያይዞ ብዙ ማህበራዊ ሚዲያ ላይ ሶሻል ሚዲያ ላይ ብዙ ነገር ሲባል ነበር ከትላንት ወዲያ። በቃ የሃሪኬን እርግማን ቶተናም ቤት ያለው እርግማን ሞኒክ ቤት ወስዶ ማስቀጥሎታል። ምናልባትም ባለቀ ሰዓት ሞኒክ እንደዚህ ሽንፈቶችን ወይም ነጥብ የሚጥል ከሆነ ለሌቨርኩሰን ዋንጫ ሳልፎ የሚሰጥበት አጋጣሚ እንዳይፈጠር ይሄ የሃሪኬን እርግማን በቡንደስሊጋም እንዳይቀጥል ተብሎ ሲሰጋ ነበር። ለማንኛውም ሞኒክ ነጥብ ቢጥል እንኳን ትላንትና ሌቨርኩሰን ከፍሩብርግ ጋር አቻ መውጣቱን ተከትሎ ሞኒክ እንግዲህ የቡንደስሊጋውን ዋንጫ ማንሳቱን ያሳካበት አጋጣሚ ነበር። ሃሪኬንም ከረጅም ዓመታት በኋላ ዋንጫን ማሸነፍ የቻለበት አጋጣሚ ነው ያለው። ስለዚህ ትናንትና ፍሪቡርግ ከሊቨርኩሰን ያደረጉት ጨዋታ ሁለት አቻ ሲጠናቀቅ በፍሪቡርግ በኩል እንግዲህ ኤጊስቴን በ44ኛውና ሂንካፔ በ48ኛ ደቂቃ የፍሪቡርግ ግቦች ሲያስቆጥሩ በሊቨርኩሰን በኩል ደግሞ ፍሎሪያን ዊርዝ በ82ኛ ደቂቃና ጆናታን ታ በ93ኛ ደቂቃ ግቦችን አስቆጥሩ ጨዋታው 2-2 በሆናቸው ውጤት መጠናቀቅ የቻለበት አጋጣሚ ነበር። ሜንዝ እና ፍራንክፈርት ያደረጉት ጨዋታም ተጠባቂ ነበር። በሜንዝ በኩል እንግዲህ ጨዋታው 1-1 ሲጠናቀቅ ቡርጋዲቲ በ57ኛ ደቂቃ በሜንዝ በኩል ሲያስቆጥር በፍራንክፈርት ደግሞ ክሪስተንሰን በ16ኛ ደቂቃ ግብ አስቆጥሮ ጨዋታው 1-1 መጠናቀቅ የቻለበት አጋጣሚ ነበር። በዚሁ እንግዲህ ወደ ላሊጋው እናቀና። በስፔን ላሊጋውም እጅግ ይጠበቃል። ምክንያቱም ቡንደስሊጋም አሁን ሻምፒዮን የሆነው ክለብ ተለይቷል፣ ፕሪሚየር ሊጉም ተለይቷል። ስለዚህ ቀጣይ የሚጠበቀው የሚሆነው ማነው? ላሊጋና ሴሪያን አሁን ፍክክር ያለበት የሚሆነው የፈረንሳይ ሊግን ጨምሮ ፒኤስጂ ሻምፒዮን መሆኑን አረጋግጧል። ስለዚህ የላሊጋና የሴሪያ አሸናፊዎች የሚቀሩት ከዚህ በኋላ። ከትላንት ወዲያ ባርሳ ማሸነፉን ተከትሎ ትላንትና ሪያል ማድሪድ ማሸነፍ ይጠበቅበት ነበር። በሳንቲያጎ በርናባው በ67660 ደጋፊዎች ፊት የተደረገው ጨዋታ ሪያል ማድሪድ እንግዲህ ሴልታ ቪጎን ያስተናገደበት ጨዋታ ተጠባቂ ነበር። በፈርስት ሃፍ ብቻ 3 ግቦችን አስቆጥሮ ነበር ሪያል ማድሪድ። አርዳ ጉለር በ33ኛ ደቂቃ አስቆጠረ። ከዛ በኋላ ኪሊያን ምባፔ በ39ኛና በ48ኛ ደቂቃ 2 ግቦችን አስቆጥሮ ጨዋታውን 3-0 የመራ ወደ መልበሻ ክፍል ያቀኑበት አጋጣሚ ነበር። ከመልበሻ ክፍል መልስ ደግሞ ሮድሪጌዝ በ69ኛ ደቂቃ እንደዚህ ደግሞ ኢስዊድበርግ በ76ኛ ደቂቃ ለሴልታ ቪጎ 2 ግቦችን አስቆጥሮ ጨዋታውን ውጤቱን ለመቀየር እንግዲህ የተቻላቸውን አድርጎ ነበር። ነገር ግን ማድሪዶች ጨዋታውን አሸንፎ መውጣት የቻሉበት አጋጣሚ ነው የነበረው። ሌላኛው እንግዲህ ሲቪያና ሌጋኔስን ያገናኘው ጨዋታ ነበር። በዚህም ጨዋታ እንግዲህ ጨዋታው ሁለታቻ መጠናቀቅ ሲችል በሲቪያ በኩል ሳላስ ቫሌንቴ በ21ኛ ደቂቃና ሮሜሮ በ70ኛ ደቂቃ ሲቪያን 2 ግቦች ሲያስቆጥሩ በሌጋኔስ በኩል ሙኒር በ7ኛውና ሄርናንዴዝ ካብሬራ በ33ኛ ደቂቃ የሌጋኔስ 2 ግቦች አስቆጥሮ ጨዋታው 2-2 በሆናቸው ውጤት መጠናቀቅ ያለበት አጋጣሚ ነበር። ትላንትና በኮርኔል ኤልፔራቲ ስታዲየም በ29126 ደጋፊ የተደረገው ጨዋታ በጣም ተአምረኛ ጨዋታ ነበር ማለት ይቻላል። ስፓኞል ከሪያል ቤቲስ ያደረጉት ጨዋታ ተጠባቂ ጨዋታ ነበር። ትላንትና ስፓኞል እንግዲህ ሪያል ቤቲስን አሸነፈ ተብሎ ባለቀበት ሰዓት ማለት ይቻላል በጨዋታው ብልጫ ነበራቸው። መጀመሪያ አካባቢ በ28ኛ ደቂቃ ነበር ፈርናንዴዝ የስፓኞል መጀመሪያ ግብ ያስቆጠረው። ከዛም በኋላ እንግዲህ ሪያል ቤቲሶች ሁለተኛው አጋማሽ ላይ ውጤቱን ለመቀየር እንግዲህ የተቻላቸውን ሁሉ ሲያደርጉ ተመልክተናል። ከዛ በ85ኛ ደቂቃ ላይ ሴልሶ ግብ አስቆጠረ ለሪያል ቤቲስ። በዚህም ጨዋታው እንግዲህ 1-1 ሆነ። በ91ኛ ደቂቃ ላይ ደግሞ ምን አይነት የሚገርም ተጫዋች ነው እውነት አንቶኒ ሳንቶስ በስፔን ላሊጋ አሁን ላይ ሻይን ያደርጉ ከሚገኙ ተጫዋቾች መካከል በጣም ተጠቃሽ ተጫዋች አንቶኒ ሳንቶስ ነው። ያስቆጠረውን ግብ ተመልክታችሁት ከሆነ በ90 ዲግሪ ላይ ነው ያስቆጠረው። ቦክስ ውስጥ ኳሱን ሁሉም ተጫዋቾች ተረባረቡ ለመከላከል የተረባረቡ በሚገኙበት ሁኔታ ብዙ ተጫዋቾች በሚገኙበት አሲስት ያደርጋል ተብሎ ሲጠበቅ እንግዲህ በ90 ዲግሪ ላይ ያስቀመጠው ኳስ እንግዲህ በረኛው ቆሞ ነው የተመለከተው ኳሱንና አንቶኒ ሳንቶስ ምን አይነት የሚያስገርም ተጫዋች እንደሆነ ትላንትናም አስመስክሯል። 91ኛ ደቂቃ ላይ ሪያል ቤቲስን ማሸነፊያ ግብ አስቆጥሮ ሪያል ቤቲስ እንግዲህ ጨዋታውን 2-1 በሆነ ተጫዋች ውጤት ማሸነፍ ችሏል። እንደሚታወቀው ብዙ ነገር ሲባል ነበር ለሰሞኑ ስለ አንቶኒ ሳንቶስ። አንድ የሪያል ቤቲስ ሌጀንድ እንግዲህ ምንድነው ያለው አንቶኒ ሳንቶስ በዚህ አልቀጥልም ቢል እንኳ እኔ ተጫዋቹን የምናግትበትን መኪና እኔ አዘጋጃለሁ የሚል አስቂኝ አስተያየት መስጠቱ የሚታወስ ነበር። ስለዚህ ሪያል ቤቲስ ደጋፊዎቹም ሌጀንዶቹን ጨምሮ ተጫዋቹ እዚያው እንዲቆይ እንግዲህ ከፍተኛ ፍላጎት እያሳዩ ይገኛሉ። አንቶኒ ሳንቶስ ሪያል ቤቲስን ከተቀላቀለ በኋላ እንግዲህ ሪያል ቤቲስ እንግዲህ በስኬት ጎዳና ላይ ነው ያለው ማለት ይቻላል። በላሊጋውም ብዙ የማሸነፍ ሪከርዶችን ይዞ ነው የሚገኘው። እንደዚሁ ደግሞ በኮንፈረንስ ሊግ የተሳተፈ በሚገኝበት እንግዲህ የመጀመሪያውን ፈርስት ሊግ አሸንፎ ነው ያለው ወደ ፍጻሜ ለማለፍና ስለዚህ ይህም ጨዋታ የሚጠበቅ ነው የሚሆነው። በፍጻሜ ምናልባትም በእርግጥ ከፊዮሬንቲና ጋር የሚጫወት ቢሆንም ፊዮሬንቲናን አሸንፎ የሚያልፍ ከሆነ ወደ ፍጻሜ በኮንፈረንስ ሊግ የሚያልፍበት አጋጣሚ ይፈጠራልና ስለዚህ ሪያል ቤቲስ እንግዲህ አንቶኒ ሳንቶስ በውሰቱ ወደ እነሱ ከተቀላቀለ በኋላ ጥሩ የሚባል ስኬት ጎዳና ላይ ነው የሚገኙት።
ሌላኛው ጨዋታ ሪያል ሶሲዳድ እና አትሌቲክ ቢልባኦ ያገናኘ ጨዋታ ነበር። ይህም ጨዋታ እንግዲህ ያለምንም ግብ አቻ የተጠናቀቀ ጨዋታ ነበር። የላሊጋን ደረጃ ሰንጠረዥ ለማንሳት እንሞክር። በላሊጋው እንግዲህ አሁንም ባርሴሎና በ4 ነጥብ ልዩነቶች ርቆ ላሊጋውን እየመራ ነው የሚገኘው። 79 ነጥቦችን ሰብስቦ ነው የሚገኘው። 4 ቀሪ ጨዋታዎች ይኖራሉ ከዚህ በኋላ በላሊጋ 4 ሳምንታት ይቀራሉ። ባርሴሎና በ79 ነጥቦች እንግዲህ እየመራ ነው የሚገኘው። እንደዚሁ ደግሞ ሪያል ማድሪድ በ75 ነጥብ ይከተላል። አትሌቲክ ማድሪድ እንግዲህ በ67 ነጥቦች የተከተላል የሚገኘው። ምክንያቱም ከዚህ በኋላ እንግዲህ የዋንጫው ጉዳይ የሚወሰነው በባርሳና በማድሪድ መካከል ነው። እሱንም በሚቀጥሉት 4 ጨዋታዎች። ቀጣይ ጨዋታ እንደሚታወቀው ኤል ክላሲኮ ነው፣ ባርሴሎና ከሪያል ማድሪድ። ስለዚህ በዚህ ጨዋታ ላይ ምናልባትም ባርሴሎና ማሸነፍ የሚችልበት አጋጣሚ ከተፈጠረ ላሊጋውን ማሳካቱ የሚያቀር ጉዳይ ይሆናል። ሪያል ማድሪድ ደግሞ የሚያሸንፍ ከሆነ ፉክክሩ የባሰ የሚጦፍበት አጋጣሚ ይፈጠራል። ምክንያቱም ማድሪድ የሚያሸንፍ ከሆነ ቀጣይ ጨዋታውን የነጥብ ልዩነቱ ወደ 1 ዝቅ ስለሚል ፉክክሩ ሊዘልቅ ይችላል። ነገር ግን በዚህ ዓመት ማድሪድ እና ባርሴሎና በተገናኙበት በ3 አጋጣሚ እንግዲህ ባርሴሎና እንግዲህ 12 ግቦችን ማስቆጠር የቻለበት አጋጣሚ ያለው። ይህ ማለት እንግዲህ በየጨዋታው 4 ግቦችን ያስቆጥራልና ምናልባት በዚህ ዓመት ባላቸው ጥንካሬ አንጻር ማድሪድ ባርሴሎና ማሸነፍ ሊከብደው ይችላል የሚሉ ግምቶች እንግዲህ ከወዲሁ የተሰጡ ነው የሚገኙ። 3 ላይ የሚገኘው አትሌቲኮ ማድሪድ በ67 ነጥብ 3ኛ ነው። አትሌቲክ ቢልባኦ ደግሞ በ61 ነጥብ 4ኛ ነው። ቪያሪያል በ58 5ኛ፣ ሪያል ቤቲስ ደግሞ በ57 6ኛ ነው። ስለዚህ ምናልባትም ሪያል ቤቲስ እንግዲህ የአውሮፓ መድረክ ተሳትፎ ቦታን ለማግኘት ትልቅ ትንቅንቅ እያደረገ ነው የሚገኘው። አሁን አትሌቲኮ ቢልባኦ ጋር ለመድረስ እንግዲህ የ4 ነጥብ ልዩነቶች ብቻ ነው ያሉትና ምናልባትም ሪያል ቤቲስ አትሌቲክ ቢልባኦና ቪያሪያልን መብለጥ የሚችል ከሆነ ወደ ሻምፒዮንስ ሊግ ተሳትፎ ቦታን ሊያገኝ የሚችልበት አጋጣሚ ሊኖር ይችላል። በወራጅ ቀጠናው እንግዲህ ላስ ፓልማስ 18ኛ ነው፣ 32 ነጥቦችን ሰብስቧል። ሌጋኔስ 31 ሰብስቦ 19ኛ ነው። ቫላዶሊድ እንግዲህ 16 ነጥቦችን ይዞ 20ኛ ነው። መውረዱን የሚያረጋገጠበት ሁኔታ ነው ያለውና ከዚህ በኋላ ላስ ፓልማስና ሌጋኔስ ላለመውረድ ጨዋታቸውን ያደርጋሉ። ምክንያቱም ደግሞ ሌጋኔስም 31 ነው ያለው፣ ላስ ፓልማስም 32 አለው፣ ጂሮና 35 አለው። ምናልባት ከዚህ በኋላ በርቶ የሚጫወቱ ከሆነ እነ ጂሮና እነ አላቬስን ሌጋኔስና ላስ ፓልማስ ሊያስወርዳቸው ስለሚችሉ ከዚህ በኋላ 4ቱ ክለቦች ሌጋኔስ፣ ላስ ፓልማስ፣ ጂሮና፣ አላቬስ ላለመውረድ ይጫወታሉ። ምናልባትም ሲቪያ ትንሽ ብርቅም አለ። ነገር ግን 4ቱ ክለቦች በተለይ ሌጋኔስ፣ ላስ ፓልማስ፣ ጂሮናና አላቬስ ላለመውረድ ጨዋታቸውን ያደርጋሉ ተብሎ ይጠበቃል። ሴሪያም እንግዲህ በብዙ ሲጠበቅ ነበር። በሴሪያው እንግዲህ እስካሁን ሻምፒዮን አልተለየለትም። ትላንትና ኢምፖሊ ከላዚዮ ያደረጉት ጨዋታ ተጠባቂ ጨዋታ ነበር። ላዚዮች ትላንትና ኢምፖሊን በሜዳቸው ተጉዞ 1-0 ማሸነፍ የቻሉበት አጋጣሚ ነበር። ዲያ የላዚዮን ብቸኛ ግብ ማስቆጠር የቻለበት አጋጣሚ ነበር። ሞንዛና አታላንታ ያደረጉት ጨዋታ ነበር። አታላንታ ትላንትና ከሜዳ ውጭ ተጉዞ ዩፓወር ስታዲየም ላይ 4 ግቦችን አንበሽብሾ ማሸነፍ የቻለበት አጋጣሚ ነበር። በአታላንታ በኩል እንግዲህ ዲኪቲሌራ በ12ኛና በ23ኛ ደቂቃ 2 ግቦችን አስቆጠረ። አዱሞና ሉክማን እንግዲህ በ47ኛ ደቂቃ አስቆጠረና ብሪስኪያኒም በ88ኛ አስቆጥሮ አታላንታ 4-0 ማሸነፍ የቻለበት አጋጣሚ ነበር። ሮማና ፊዮረንቲና ያደረጉት ጨዋታ በሮማ 1-0 ሲጠናቀቅ እንግዲህ ዶቪቢክ በ45 ፕላስ የተጨመረ 5 ደቂቃ ውስጥ ግብ አስቆጥሮ ሮማ 1-0 ማሸነፍ የቻለበት አጋጣሚ ነበር ጨዋታውን። እንደዚህ ደግሞ ቦሎኛና ጁቬንቱስ ያደረጉት ጨዋታ ተጠባቂ ጨዋታ ነበር። በሬናቶ ዲያሌራ ስታዲየም የተደረገ ጨዋታ ነበር። በዚህም ጨዋታ እንግዲህ በዚያም ቦሎኛ እንግዲህ በጥሩ መነቃቃት ላይ እንደሚገኙ ይታወቃል። ጁቬንቱስም እንግዲህ በተለይ በሁለተኛው አጋማሽ ጀምሮ ጥሩ የሚባል ጊዜን እያሳለፉ ነው የሚገኙት። ጨዋታው 1-1 መጠናቀቅ ችሏል። ፊሪዮሊዮር በ54ኛ ደቂቃ የቦሎኛን ግብ ሲያስቆጥር ቱራም ኡሌኒ በጁቬንቱስ በኩል እንግዲህ የመጀመሪያውን ግብ አስቆጥሮ ነበር። ነገር ግን ጨዋታው 1-1 በሆናቸው ውጤት መጠናቀቅ የቻለበት አጋጣሚ ያለው። ናፖሊ አሁንም የሴሪያውን እየመራ ይገኛል። ባለፈው ሳምንት ኢንተር ሽንፈት ማስተናገዱን ተከትሎ ነው መሪነቱን የተረከበውና ናፖሊ በ77 ነጥብ ሴሪያውን እየመራ ይገኛል። ኢንተር ሚላን በአንጻሩ በ74 ነጥብ ሁለተኛ ደረጃ ላይ ተቀምጦ ነው የሚገኘው። ስለዚህ የዋንጫ ፍክክሩ በሁለቱ ክለቦች መካከል ይሆናል። በቀጣይ ምናልባትም ናፖሊ ነጥብ የሚጥል ከሆነ እና ኢንተር የሚያሸንፍ ከሆነ ወይንም ናፖሊ ተሸንፎ ኢንተር ማሸነፍ የሚችልበት አጋጣሚ ተፈጥሮ በእኩል ነጥብ የሚጨርሱ ከሆነ በሴሪያ እንደሚታወቀው ተጨማሪ ጨዋታ ነው የሚዘጋጅላቸው። የዋንጫ ጨዋታ ተዘጋጅቶ ናፖሊና ኢንተር የዋንጫ ጨዋታ የሚያደርጉ ይሆናል። ነገር ግን በዚሁ የሚጠናቀቅ ከሆነ ናፖሊ የሴሪያ ሻምፒዮን የሚሆንበት አጋጣሚ ይፈጠራል። አታላንታ በ68 ሶስተኛ ነው። ጁቬንቱስ በ63 አራተኛ ነው። ሮማም በእኩል 63 ነጥብ በግብ ክፍያ ተበልጦ እንግዲህ 5 ደረጃ ላይ ተቀምጦ የሚገኙበት ሁኔታ ነው ያለው። በሴሪያው እንግዲህ ወራጅ ቀጠናው ላይ ሞንዛ መውረዱን አረጋግጧል። 15 ነጥቦችን ሰብስቧል። ኢምፖሊ 25 አለው። ቬኔዚያ 26 አለው። ሊቼ 27 አለው። ስለዚህ ምናልባትም ኢምፖሊ፣ ቬኔዚያ፣ ሊቼ ከሶስቱ ሁለቱ ክለቦች እንግዲህ ወራጅ የሚሆኑበት አጋጣሚ ይፈጠራል። በፈረንሳይ ሊግም እንግዲህ ፒኤስጂ ሻምፒዮን መሆኑን አረጋግጧል። በእርግጥ አሁን ላለመውረድና
በሻምፒዮንስ ተሳትፎ ቦታ ለማግኘት ጨዋታዎች የተደረጉ ነው የሚገኙት። በዚህም እንግዲህ ናንቴስ ከአንገርስ ያደረጉት ጨዋታ በአንገርስ በአልቬኒያ በ52 ደቂቃ ባስቆጠረው ግብ እንግዲህ አንገርሶች 1-0 ማሸነፍ የቻሉበት አጋጣሚ ነው ያለው። አግዠር እና ሊሃቪር ያደረጉት ጨዋታ በሊሃቪር 2-1 አሸናፊነት መጠናቀቅ የቻለበት አጋጣሚ ነው ያለው። ብሬስት እና ሞንፔል ያደረጉት ጨዋታ በዲል ካስቲሎ በ15 ደቂቃ ግብ እንግዲህ ብሬስት ጨዋታውን 1-0 ማሸነፍ የቻሉበት አጋጣሚ ነው ያለው። ሊዮን እንግዲህ በሜዳው በስታዲስ ሉሚሬስ ስታዲየም እንግዲህ ሌንስን አስተናግዶ 2-1 ሽንፈትን ያስተናገደበትም ነበር። በሌንስ በኩል እንግዲህ ኮያልፒዮና እንደዚህ ደግሞ ዛራዊው 2 ግቦችን አስቆጥሯል። ሚኬታ ታዲዜ በሊዮን በኩል እንግዲህ ብቸኛውን ግብ አስቆጥሮ ጨዋታው በሌንስ 2-1 አሸናፊነት መጠናቀቅ የቻለበት አጋጣሚ ነው የነበረው። ሊልና ማርሴይ ያደረጉት ጨዋታ 1-1 ሲጠናቀቅ ፈርናንዴዝ ፓርዶ በ74 ደቂቃ ሊልን ግብ አስቆጠረ። የማርሴይን ግብ ደግሞ ጎሪ በ57 ደቂቃ ማስቆጠር የቻለበት አጋጣሚ ነው የነበረው። ፒኤስጂ በ78 ነጥብ ሻምፒዮን መሆኑን አረጋግጧል። ማርሴይ 59 ያለው፣ ሞናኮ 58 ይዞ 3ኛ ነው። ኒስ 57 ይዞ 4ኛ ነው። ሊልም 57 ይዞ በግብ ክፍያ ተበልጦ ነው 5ኛ ነው። ስለዚህ የሻምፒዮንስ ሊግ ተሳትፎ ቦታ ለማግኘት ስትራስቦርግም 57 አለው፣ ሊልም 57 አለው፣ ኒስም 57 አለው። ከ4 እስከ 6 ያለውን ደረጃ ነው የያዙት እና ሊዮንም 54 አለው። ነገር ግን የጦፈ ፍክክር የተደረገ የሚገኘው ማርሴይ 59፣ ሞናኮ 58፣ ኒስ 57፣ ሊል 57፣ ስትራስበርግ 57። ስለዚህ ፍሬንች ሊግ 1 እንግዲህ ለሻምፒዮንስ ሊግ ተሳትፎ የሚደረገው ፍክክር እንግዲህ እንደቀጠለ ነው የሚገኘው። 2 ክለቦች የሚሰናበቱ ነው የሚሆነው። ሞንፔሊየር 16 አለው፣ ሴንቲቴን 27 አለው። ስለዚህ ምናልባትም ሴንቲቴን ሊሃቪር 31 ስላለው የ4 ነጥብ ልዩነቶች አሉ። ከዚህ በኋላ በሚኖሩ ነጥብ የሚጥሉ ከሆነ ምናልባትም ከዚህ በኋላ ደግሞ የ2 ሳምንታት ገደማ ብቻ ነው የሚቀረው የፍሬንች ሊግ ለመጠናቀቅና ስለዚህ ምናልባትም የመውረድ ጉዳይ እርግጥ የሆነ ይመስላል ሞንፔሊየርና ሴንቲቴን። ሌላኛው ከዝውውር ነክ ጉዳዮች እንግዲህ አንዳንድ ነገር እንበላችሁ። በማንቸስተር ዩናይትድ እንግዲህ አሁን ላይ ተጫዋች ለማስፈረም እያሰቡ እንደሆነ መረጃዎች ይወጡ ይገኛሉ። 60 ሚሊዮን ፓውንድ የተለጠፈለትን ካሜሩናዊውን የብሬንትፎርድ የፊት ተጫዋች ብራያን ምቤሞ ለማስፈረም እንግዲህ ፍላጎት አላቸው። 25 ዓመት ላይ የሚገኘው ተጫዋች እንግዲህ ለማስፈረም ማንቸስተር ዩናይትድ እንግዲህ ምናልባት 60 ሚሊዮን ፓውንድ አውጥቶ ካሜሩናዊውን የፊት ተጫዋች ብራያን ምቤሞ ለማስፈረም እንግዲህ አሁን ላይ ተዋራጡ እንደሆነ መረጃዎች ሲወጡ የሚገኙት። አርሰናል እንግዲህ አሁን ላይ የብራዚላዊውን የማድሪድ የፊት ምርጥ ተጫዋች ሮድሪጎን ለማስፈረም እንግዲህ ፍላጎት እንዳላቸው መረጃዎች ሲወጡ ይገኛሉ። ነገር ግን ይህን ተጫዋች ለማስፈረም ማድሪድ አርሰናል ብቻ ሳይሆን ማንቸስተር ሲቲም ተጫዋቹ ፈላጊ ናቸው። ይህ 24 ዓመቱ ብራዚላዊ ተጫዋች ሮድሪጎ አሁን ላይ በማድሪድ ቤት ጥሩ ጊዜ እያሳለፈ ያለ ቢሆንም ነገር ግን ምናልባትም በማድሪድ ቤት ያሉት እነዚህ አራቱ ከዋክብት አንድ ላይ ለመጫወት አልተስማማቸውም። ስለዚህ ወደ 2 ተጫዋች ወይም ወደ አንዱ ይለቃሉ የሚሉ መረጃዎች ሰሞኑን እየወጡ ነበር። ስለዚህ ምናልባትም ሮድሪጎ የሚለቅ ከሆነ ሲቲ ወይም አርሰናል መዳረሻ ይሆናል ተብሎ በስፋት ነገር ነው የሚገኘው። ማንቸስተር ሲቲ አሁንም ፍላጎት ያሳዩ ይገኛሉ። 25 ዓመቱ ኖቲንጋም ፎረስቱን የመሀል ሜዳ ተጫዋች ሞርጋን ጊብስ ዋይትን ለማስፈረም እንግዲህ ማንቸስተር ሲቲ አቅዶ እየሰራ እንደሚገኝ ፋብሪዚዮ ሮማኖ ይዞት ወጣ መረጃ ያመለክታል። አርሰናል እና አስቶን ቪላ አሁን የጁቬንቱስን የፊት ተጫዋች 25 ዓመት ላይ የሚገኘው ዲሳን ቪልሃውቪችን የተመለከቱ እንደሚገኝ መረጃዎች የወጡ ነው የሚገኙት። ጁቬንቱስ አሁን ከዚህ ተጫዋች እንግዲህ ወደ 42 ሚሊዮን ፓውንድ ከዚህ ሰርቢያዊ ተጫዋች እንግዲህ እንደሚፈልግም መረጃዎች በስፋት እየወጡ ይገኛሉ። ኤቨርተን አሁን ላይ እንግዲህ ማንቸስተር ዩናይትድን ለመፎካከር እየቀረበ ነው የሚገኘው። ማንቸስተር ዩናይትድ እንደሚታወቀው ከወራጁ ከኢፕስዊች እንግሊዛዊ የፊት ተጫዋች 22 ዓመት ላይ የሚገኘው ሊያም ዴላፒን ለማስፈረም ፍላጎት እንዳለው ይታወቃልና ኤቨርተንም ፍክክሩን ለመቀላቀል እንዳሰበ መረጃዎች በስፋት እየወጡ ይገኛሉ። ማንቸስተር ዩናይትድ አሁንም እንግዲህ ለዩራጋዊ ተጫዋች እንግዲህ ገንዘብ ለማቅረብ እያሰበ ነው የሚገኘው። ባርሴሎና ቤት የሚገኘው ሮናልዶ አራውሆ ዩራጋዊ ተጫዋች እንግዲህ 26 ዓመት ላይ ይገኛል። ስለዚህ ማንቸስተር ዩናይትድ ይህን ተጫዋች ለማስፈረም እያሰቡ እንደሚገኝ መረጃዎች በስፋት እየወጡ ነው የሚገኙት። ምናልባትም ተጫዋቾች ሊያስፈርሙ የሚችሉት ማንቸስተር ዩናይትድ ግን ሻምፒዮንስ ሊግ ተሳትፎ ቦታ የሚያገኙ ከሆነ ነው። ይህም ሊሆን የሚችለው እንግዲህ በአውሮፓ ሊግ ሻምፒዮን መሆን ከቻሉ የአውሮፓ ሻምፒዮን ተሳትፎ ቦታን ያገኛሉ። ይህ የሚሆን ከሆነ ደግሞ ማንቸስተር ዩናይትዶች እንግዲህ ይህን ተጫዋች ለማስፈረም እያሰቡ እንደሚገኝ መረጃዎች ይወጡ ይገኛሉ። ከትላንቱ ላይ በተደረገው የቦርንማውዝ እና የአርሰናል ጨዋታ ላይ የሪያል ማድሪድ ስካውቶች እንግዲህ የቦርንማውዝ ተጫዋቾችን እንደተመለከቱ መረጃዎች ይወጡ ይገኛሉ። ሴንተር ባክ ላይ የሚጫወተው አንደኛው ተጫዋች እንግዲህ ዲያን ሃይሰን ነው የሚሆነው። ይህ 20 ዓመት ላይ የሚገኘው ወጣት ተጫዋች እንግዲህ ባለፈው ወጣት ውጤት ቀያሪ ተጫዋች እንደነበር ይታወቃል። በቦርንማውዝ እና በአርሰናል ጨዋታ ቦርንማውዝ ባሸነፈበትና ይህን ተጫዋችና እንደዚሁ ደግሞ ሃንጋሪያዊውን የግራ መስመር ተጫዋች
ሚሎስ ከርኬዝን 21 ላይ የሚገኘውን ሁለቱም ተጫዋቾች የሪያል ማድሪድ ስኳቶች እንግዲህ ተገኝተው እንደተመለከቱት መረጃዎች የወጡ ነው የሚገኙት። አሁን ላይ እንግዲህ አርሰናል የፈረንሳዊውን ሴንተር ባክ ላይ ተጫዋች የሚገኘው የአርሰናል ተጫዋች ዊሊያም ሳሊባ አሁን ላይ በመድፈኞቹ ቤት የሚያቆየውን እስከ 2027 ላይ ያቆየው የሚችል ኮንትራት እንግዲህ ለመፈራረም ከጫፍ ደርሷል የሚሉ መረጃዎች በስፋት እየወጡ ይገኛል። እንደሚታወቀው አርቴታም ባለፈው ተጫዋቹን አውርቻለሁ በአርሰናል ደስተኛ ነው የሚል አስተያየት መስጠታቸው የሚታወስ ነበር። ምናልባትም ሪያል ማድሪድም ተጫዋቹ ፈላጊ ከመሆኑ ጋር ተያይዘው ብዙ ነገሮች ሲባሉ ነበር። አሁን ግን ሳሊባ ምናልባትም በሪያል ማድሪድ ቤት የሚያቆየውን እስከ 2027 ኮንትራት ሊፈራረም ይችላል የሚል መረጃዎች በስፋት እየወጡ ይገኛል።